ሰላም እንዴት ናችሁ? ዛሬ አስተዋይ ነን ወይም ደግሞ በደንብ አእምሮአችንን እንጠቀምበታለን ብላችሁ ታስባላችሁ? እንግዲያውስ እነዚህ ጥያቄዎች በደንብ መልሱ። እነዚህ ጥያቄዎች በደንብ መልሱ። ቪዲዮውን ሰብስክራይብ እና ላይክ አድርጉ። ሌሎችም የሚዝናኑበትና አእምሮአቸውን መጠቀማቸውን ቸክ ለማድረግ የምትፈልጓቸው ጓደኞቻችሁን ሼር አድርጉላቸው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ። የመጀመሪያ ጥያቄያችን አንድ የጌም ዞን ውስጥ አራት ልጆች የሆነ ጌም ላይ እየተወዳደሩ ነው። ከሚወዳደሩት መካከል የሆነ የጌም ፓርት ላይ አንደኛው ከነዚህ መካከል እያጭበረበረ ይገኛል። ኤ ቢ ሲ ወይስ ዲ? እያጭበረበረ ወይም ደግሞ ልጆችን ለማሸነፍ ሲል ሌላ ሜትር እየተጠቀመ ያለ የትኛው ነው? ይህን ምስል በደንብ አስተውላችሁ መልሱ። ለዚህን ጥያቄ ለመመለስ 10 ሰከንድ ሰጥቻችኋለሁ። በ10 ሰከንድ ውስጥ ይመልሱ። በጣም አሪፍ። ከነዚህ መካከል እያጭበረበረ ያለ ጌሙን ለማሸነፍ ስለሚያጭበረብረው ድል ያለው ነው። ምክንያቱም ድል ያለውን እጁን ተመልከቱ። ስር ላይ የሆነ የሚጠቀመው ኤሌክትሮኒክስ አለ። ያንን እያየ እየመለሰ ወይም ደግሞ እነሱን ለማሸነፍ እየሞከረ ነው። ስለዚህ ምስል ዲ ላይ ያለው እያጭበረበረ ነው ማለት ነው። ቀጣይ ጥያቄያችን የትኛው ቡድን ያሸንፋል ይላል። ኤ እና ቢ ሁለት የተለያዩ ቡድኖች የገመድ ጉተታ ወይም ደግሞ ገመድ መጓተት ላይ ይገኛሉ። በዚህ የገመድ ጉተታ ላይ አይናችሁን በደንብ በመመለከት ወይም ደግሞ እናንተ ያስባችሁ ትክክል ላይሆን ይችላል። በደንብ በማሰብ ምስሉን በደንብ ማስተውላችሁ በማየት የትኛው ቡድን ያሸንፍ ይመስላችኋል? ይሄንን ለመመለስ ገመዱንና የሚጠቀሙትን አካሄድ ማየት ያስፈልጋል። ለዚህን ጥያቄ ለመመለስ 10 ሰከንድ ሰጥቻለሁ። በ10 ሰከንድ ውስጥ በደንብ አስተውለው ይመልሱ። በጣም ጥሩ። ከነዚህ መካከል የሚያሸንፈው ቡድን ቢ ነው። ምክንያቱም ገመዱን ይዩት። ገመዱ ላይ ሌላ ከጀርባ ወይም ሶስተኛ ሰው እየጎተተ ነው ማለት ነው። ምክንያቱም ገመዱ እንደተወጠረ ይቀጥላል እስከ መጨረሻ። ምስል ኤ ላይ ወይም ደግሞ ቡድን ኤ ላይ ያለው ግን ገመዱ ሁለቶች ብቻ ናቸው የሚስቡት። ምክንያቱም ከሁለተኛ በኋላ ያለው ገመድ ወደታች ወርዷልና። ስለዚህ አሸናፊ ቡድን ቢ ይሆናል ማለት ነው። ቀጣይ ጥያቄ ወይም ሶስተኛ ጥያቄያችን የሞተው የት ነው ይላል። ከነዚህ ሶስት ሰዎች መካከል አንደኛው ሰው በህይወት አይደለም። ምስሉን በደንብ በመመልከት የትኛው ሰው ነው በህይወት የሌለው ወይም ደግሞ የሞተው የትኛው ነው የሚለውን በደንብ አስተውላችሁ መልሱ። ለዚህም 10 ሰከንድ ሰጥቻለሁ። በ10 ሰከንድ ውስጥ አስተውላችሁ መልሱ። በጣም አሪፍ። ከነዚህ መካከል የሞተው ሰው ምስል ኤ ነው። ምስል ኤ ባለው በመዋኛ ገንዳ ውስጥ በላይ የተንኳፈፈ ነው። አንድ ሰው ደግሞ ከሞተ በኋላ ነው ውሃ ላይ ሊንኳፈፍ የሚችለው። ምስል ቢን ብንመለከት ወደ ግድግዳ ጋር ተያይዞ ወይም ደግሞ በአየር ላይ ትንሽ ተገድፎ የሚኖር ነው። ምስል ሲ ደግሞ እየተንኳፈፈ በሆነ መዝናኛ ላይ እየተዝናና የሚገኝ ሰው ነው። ስለዚህ የሞተው ሰው ከነዚህ መካከል ምስል ኤ ነው ማለት ነው። ቀጣይ ጥያቄያችን ወይም ደግሞ አራተኛ ጥያቄያችን ፒዛውን የበላው የትኛው ነው ይላል። ከኤ ቢ እና ሲ 3 ሰዎች አንድ ላይ ፒዛ ለመመገብ አዘው ነበር። ነገር ግን ሰዎችን አስመኝተው ፒዛውን የበላው የትኛው ሰው ነው? በደንብ አስተውላችሁ መልሱ። ለዚህም 10 ሰከንድ ሰጥቻችኋለሁ። በጣም አሪፍ። ፒዛውን የበላው ምስል ቢ ላይ ነው ያለው ነው። ምክንያቱም ፒዛውን የበላ ወይም በፍጥነት የበላ ይመስላል። አፉ ላይ ተትረክርኳል። እንዲሁም ደግሞ ሆዱን የሞላ ይመስላል። ወይም ሆዱ በጣም ስለጠገበ ሆዱን ጫን አድርጎ እየያዘ ነው። እና ሲ ላይ ያሉት ግን ምግቡ በማለቁ ወይም ፒዛው በማለቁ የተወሰነ የተደናገጡ ይመስላል። ስለዚህ መልሱ ቢ ነው ማለት ነው። አምስተኛ ጥያቄያችን የልጁ አባት የትኛው ነው ይላል።
አንድ መርማሪ ፖሊስ 3 ልጆችን ተጠርጣሪ አድርጎ ወደ እስር ቤት አቅርቧል። ልጁ ከነዚህ መካከል አባትየው ወይም ደግሞ ልጁን ጥለው የጠፉ 3 ተጠርጣሪዎችን ፖሊሱ አቁሞ ይገኛል። ከነዚህ መካከል ልጁ ጋር ሊመሳሰል የሚችለው የትኛው ምስል ነው? 1 ቁጥር፣ 2 ቁጥር ወይ 3 ቁጥር? በደንብ በማስተዋል ይመልሱ። እዚህም 10 ሰከንድ አላችሁ። በጣም ጥሩ። የልጁ አባት ከነዚህ መካከል ምስል 1 ነው። ምስል 1 ላይ የምታዩት ሰው ከፀጉር ስታይልና አጠቃላይ አይኑ ወይም ፀጉር ስታይሉ የፀጉር ቀለም ተመሳሳይ ስለሆነ የልጁ አባት 1 ቁጥር ላይ ያለው ነው ማለት ነው። ቀጣይ ጥያቄ 6ኛ ጥያቄያችን የህፃኑ አባት የትኛው ነው ይላል። ከነዚህ ከምታያቸው 3 ወንዶች ውስጥ ያዘለችዋ እናት ወይም ደግሞ የህፃኑ አባት የትኛው ነው? ለዚህም 10 ሰከንድ ሰጣችሁ። በጣም ጥሩ። ከነዚህ መካከል ምስል 3 አባቱ ነው። ምክንያቱም የፀጉር ስታይሉንና እንዲሁም ደግሞ አይኑን ተመልከቱ፣ ፍጹም እሱን የሚመስል ነው። ስለዚህ የህፃኑ አባት ምስል 3 ቁጥር ላይ ያለው ነው ማለት ነው። ቀጣይ 7ኛ ጥያቄያችን የእስር ቤት ውስጥ ያለ ማን ይላል። ከሁለት ሴቶች ውስጥ የሆነ በር ውስጥ ወይም ደግሞ የሆነ ቤት ውስጥ ብቻቸውን ይኖራሉ። ከነዚህ መካከል እስር ቤት ውስጥ ያለ የትኛው ነው? በደንብ አስተውላችሁ መልሳችሁን በኮሜንት አስቀምጡልኝ። ሰብስክራይብ ማድረጋችሁን እንዳትረሱ። 10 ሰከንድ አላችሁ። በጣም ጥሩ። እስር ቤት ውስጥ ያለ ከነዚህ መካከል ቁጥር 2 ወይም ደግሞ እጇን በክንዷ ላይ ወይም በጉንጯ ላይ ያስደገፈችው ናት። ስትታይ ቀኗን የምትቆጥር እስር ቤት ውስጥ በጣም የተጨኩና የምትኖር ትመስላለች። መጀመሪያው ላይ ያለችዋ ግን በጣም ዘንጥ ብላ በደስተኛ ትመስላለች። ስለዚህ እስር ቤት ውስጥ ያለችዋ ሁለተኛው ላይ ያለችዋ ናት ማለት ነው። 8ኛ ጥያቄያችን መርዝ የተጨመረበት ምግብ የትኛው ነው ይላል። 2 ሰዎች ምግብ እያዘጋጁ ነው። ከነዚህ መካከል ምግባቸውን ወይም ደግሞ የሚሰሩትን ግብአት ለመመልከት የትኛው ሰው መርዝ የተጨመረበት ወይም ደግሞ ገዳይ ኬሚካል ያለበትን ምግብ እየሰራ ይመስላችኋል? ይህንን በደንብ አስተውላችሁ መልሳችሁን በኮሜንት ማስፈሩልኝ። ለዚህም 10 ሰከንድ ሰጥቻችኋለሁ። በጣም ጥሩ። መርዝ የተጨመረበት ምግብ እየሰራ ያለው ምስል 2ኛው ላይ ያለው ነው። ምክንያቱም ይህን ሰው በደንብ ተመልከቱት። ሁለተኛው ላይ ያለው ሰውዬ የሚጠቀመው ግብአት አደገኛ የሚል ቅርጽ ያለበት እንዲሁም የተለያየ ኬሚካል የያዘ ነው። እንዲሁም የሚሰራው ምግብ ደግሞ እጅ ጓንት ለብሶ ነው። እጅ ጓንት ለብሷል ማለት ስለዚህ ምግቡ መርዝ የተጨመረበትና በጣም ጥንቃቄ የሚያስፈልገው ምግብ እየሰራ ነው ማለት ነው። ሌላ ደግሞ የተጠቀማቸው ግብአቶች መካከል አንደኛው ያደገኛ የሚል ምልክት የተጠቀመ ወይም ደግሞ አደገኛ ወይም ደግሞ በጣም መርዛም ነው የሚል ምልክት የተደረገበት ግብአት ስለተጠቀመ ማለት ነው። ቀጣይ ጥያቄ 9ኛችን ልጅቷን የገደላት ማን ነው ይላል። 1 እና 2 3 ስኬት ወይም ደግሞ የመጓዣ ስኬት እየተጠቀሙ ነው። ከነዚህ መካከል ሴትዮዋን ገፍቶ የገደላት ከነዚህ አንድ ስኬት ተጠቃሚ አለ። ይሄን ሰው የትኛው ነው? 1 ቁጥር፣ 2 ቁጥር ወይ 3 ቁጥር? በደንብ አስተውላችሁ መልሱን አስቀምጡ። 10 ሰከንድ አላችሁ። በጣም አሪፍ። ልጅቱን የገደላት ከነዚህ መካከል 3 ቁጥር ላይ ያለው ነው። ምክንያቱም 3 ቁጥር ያለ ከሴትዮዋ ጋር በኋላዋ ወይም ደግሞ ስኬቱን አብረው በተመሳሳይ አቅጣጫ እየተነዱ ነው። 1 ቁጥር ላይ ያለው ግን ከተቃራኒ አቅጣጫ እየመጣ ስለሆነ ወደ ገዳይ ወይም ደግሞ ወደ ሞተችዋ ሰው ስላልተጠጋ እሱ ሊሆን አይችልም። 2 ቁጥርም በፓራላል እየተጓዘች ስለሆነ ከኋላዋ ሲጎተትና ሲከተላት የነበረና የገደላት 3 ቁጥር ላይ ያለው ነው። ስለዚህ ልጅቱን የገደላት 3 ቁጥር ላይ ያለው ነው ማለት ነው። 10ኛ ጥያቄያችን ሰው ያልሆነ የትኛው ነው ይላል። ከነዚህ መካከል ከምታዩቸው ጫማዎች መካከል አንደኛው ሰው አይደለም ወይም ደግሞ ሮቦት ነው። ከነዚህ መካከል የትኛው ነው ሮቦት?
በደንብ አስተውላችሁ መልሱን አስቀምጡ። 10 ሰከንድ አላችሁ። በጣም ጥሩ ስላልሆነው ከነዚህ መካከል ምስል ቢ ነው። ምስል ቢ ለምንድን ነው ብትሉ ምስል ቢ ያዘው ወይም ደግሞ ያደረገው ጫማ ለሁለቱም ታስሯል። ስለዚህ ይሄ ሰው ሮቦት ነው፣ መንቀሳቀስ አይችልም ማለት ነው። ሌሎች ግን ወክ ማድረግ ይችላሉ፣ ጫማቸው ወይም እግራቸው ፍሌክሲብል ስለሆነ ማለት ነው። 11ኛ ጥያቄችን ነፍሰ ጡሯ ማን ናት ይላል። እና ሁለት ሰዎች ሁለት ጓደኛሞች ወይም ደግሞ ፍቅረኛሞች አሉ። ከነዚህ ፍቅረኛሞች የኤ ወይስ የቢ ምስል ነፍሰ ጡር ናት? ነፍሰ ጡር መሆኗን ለምን ገመታችሁ የሚለውን በደንብ አስተውላችሁ መልሱ። ለዚህም 10 ሰከንድ ሰጥቻችኋለሁ። በጣም ጥሩ። ከነዚህ መካከል ምስል ኤ ነፍሰ ጡር ትመስላለች። ምክንያቱም ከቢ ጋር ካለችው ስትመሳሰል ኤ ላይ ያለችው ሁሏ በጣም የሚፈንፋ ነው። ቢ ላይ ያለችው ግን ቦርጭ ሊሆን ይችላል። ምክንያቱም የሰውየዋ ላይ ያላት ሰውነት ወይም የሆዷ ስፋት ከኤ ጋር ሲነጻጸር ኤ ላይ ያለችው ይበልጥ ነፍሰ ጡር ስለምትመስል ማለት ነው። የመጨረሻ ጥያቄያችን ህፃኑ አባት የትኛው ነው ይላል። ከአንድ ቁጥር 2 ቁጥር 3 ቁጥር ውስጥ የህፃኑ አባት የትኛው ነው? ሎጂካል ወይም በሆነ መንገድ አስተውላችሁ መልሳችሁን አስቀምጡ። ለዚህም 10 ሰከንድ ሰጥቻችኋለሁ። በጣም ጥሩ። ከነዚህ መካከል የህፃኑ አባት 3 ቁጥር ላይ ያለው ነው። ምክንያቱም አይኑ ከሰውየው ጋር ወይም ከ3 ቁጥር ጋር ተመሳሳይ ስለሆነ፣ ስለዚህ ተመልካቾች የህፃኑ አባት 3 ቁጥር ላይ ያለው ማለት ነው። ተመልካቾች እስካሁን ስለተከታተላችሁኝ በጣም አመሰግናለሁ። ሰብስክራይብ እና ላይክ ሼር አድርጉት፣ ብዙዎች እንዲማሩበት ወይም ደግሞ ሌሎችን እናንተ ጓደኞች ቻሌንጅ ለማድረግ ተፈልገው ሼር ለጓደኞቻችሁ አድርጉ። በሌላ ቪዲዮ ውስጥ እንገናኝ። መልካም ጊዜ።